ሚካኤል ጃዋይት በ1967 ሚያዝያ 10 ቀን በኒውዮርክ ከተማ ተወለደ። ከሕፃንነቱ ጀምሮ ስፖርትና አርትን ወዶ በመዋቅር ስፖርት ልዩ ብቃት አሳየ። ከ7 በላይ ስፖርት መዋቅሮችን በብላክ ቤልት ደረጃ ተሰጥቶታል። በ1990ዎቹ ወደ ፊልም ዓለም ገብቶ ታዋቂ ሥራዎችን ጀመረ። በ1997 ስፓዋን ፊልም ዋና ተዋናይ ሆኖ የመጀመሪያው የአፍሪካ አሜሪካ ኮሚክ አዋርድ ተዋናይ ሆነ። በብላክ፣ በዲስፒዩት ቱ፣ ብላክ ኤንድ ቦን ያሉ ታዋቂ ፊልሞች ላይ ተሳትፎ በሲኒማ ዓለም ተጠናክሮ ታወቀ። ዋይት ዛሬ ተዋናይ፣ የመዋቅር አስተማሪና የወጣቶች አበርክቶ ሆኖ የታወቀ ሲሆን በስፖርትና በፊልም ሁለቱም ዘርፍ የታወቀ ስኬታማ ታሪክ ያለው ሆኗል። ሚካኤል ጃዋይት በማርሻል አርት በጣም የተለያዩ ታሪክ ያለው ሲሆን ከ7 በላይ የተለያዩ ስፖርቶችንም አጠናቆ በብላክ ቤልት ደረጃን አግኝቷል። ከነኚህ መካከል ሾቶካን ካራቴ፣ ቴኳንዶ፣ ኮብራ፣ ታንጎ እና ውሹ፣ ኪክቦክስ እና ሌሎችንም አግኝቶባቸዋል ወይም ሰልጥኗል። በተጨማሪም ዋይት በሚክስድ ማርሻል አርት ስልጠና ተሳትፎ እውቀትን አግኝቷል። ይህም የእርሱ ፊልም ባህሪ እጅግ አስደናቂና ተጽዕኖ ያለው አድርጎታል። ሚካኤል ጃዋይት በብዙ ጊዜ ታወቁና የተወደዱ ፊልሞች ላይ የተሳተፈ ሲሆን ከነኚህ መካከል ብለድ ኤንድ ቦን፣ አክሲደንታል ማን፣ ኔቨር ብላክ ዳውን እና ሌሎችንም ፊልሞች ላይ ብዙ ፊልሞች ተውኗል። ሚካኤል ጃዋይት በፊልምና በስፖርት ዓለም ውስጥ ሲገባ ብዙ ችግሮች ገጥመውታል። በብዙ ቃለ መጠይቆች እንደተናገረው ዋነኛው ችግር በማህበረሰቡ ውስጥ ያለ የቆዳ ቀለም ነበረ። ብዙ ጊዜ በቀለም መሰረት እንዲከፈሉ የሚጠብቁትን አቅጣጫ ችግር አጋጥሞታል። ነገር ግን ራሱን ከሁሉም ቀለም በላይ በማየትና ችሎታው በማሳየት ችግሩን አሸንፎታል። እንዲሁም ከብቃቱ ልዩ ከሚያደርገው በትንሽ በጀት የተዘጋጀ ፊልም ሲሰራ ራሱን በፈጠራና በብቃት ማግኘት እንዴት እንደሚቻል አሳይቷል። ሚካኤል ጃዋይት ችግሮች ሕይወት አስደሳች ያደርጋሉ፣ ማሸነፋቸውን ደግሞ እጅግ ትርጉም እንዲኖረው ያደርጉናል ይላል። ይህ ማለት እሱ ችግር የስኬት መነሻ እንጂ መሰናክል እንዳልነበረ ይናገራል። በተቃራኒም የራሱ እድገት የሚያሳይ ወይም ማሸነፍ ከማንኛውም ተግዳሮት የሚወጣ ኃይል ነው ይላል። በአጠቃላይ ሚካኤል ጃዋይት በቆዳ ቀለም ልዩነት አመለካከት ቢኖርም በሲኔማ ዓለም ለመግባት በተያያዘና በስፖርት ከፍተኛ ችግር ገጥሞታል። ግን በትክክለኛ ብቃት፣ ትዕግስትና የተለያዩ ብዙ ክህሎቶችን በመጠቀም ከእነዚህ ችግሮች አሸንፎ ታዋቂ ስፖርተኛነት ተዋናይ ሆኗል። ሚካኤል ጃዋይት ያለፋቸው ፈተናዎች ለአሁኑ ዘመን ወጣቶች እጅግ ጠቃሚ ትምህርት ይሰጣል። በመጀመሪያ የሚያስተምረው ችግር እንደ መሰናክል ሳይሆን እንደ ዕድል እንድታይ ነው። ራሱ በቆዳ ቀለም ልዩነት፣ በገንዘብ እጥረት ችግር ቢገጥመውም ነገር ግን በትዕግስት በጥረትና በእምነት ተወጥቶታል። ሚካኤል ጃዋይት የሚያስተምረው ትምህርት ራስን ለዓላማ ጽኑ ማድረግና ለምትሰሩ ስራ ታማኝ መሆን አለባችሁ ይላል። ችግሮች ሲገጥሟችሁ ገደብ የምናወጣው እኛ ራሳችን ነን፣ ሌሎቹ ጋር ግን አይደለም። ራሳችን ከውስጣችን የምንሰጠው ደረጃ ችግሮቻችን ሊያገኙ ይችላሉ። ስለዚህ ከችግሩ በላይ ሆናችሁ መገኘት አለባችሁ፣ ለዓላማቸውን ጽኑ መሆን አለባችሁ ብሎም ያስተምራል። ማንኛውም ዓላማ ሊያሳካ የሚችለው ይናገራል። በአጠቃላይ ሚካኤል ጃዋይት ታሪክ የዘመኑ ወጣት የትዕግስት፣ የእምነትና የጥረት አስተማሪ ምሳሌ ነው። ከፊልም ተዋናይትና ከታዋቂ ስፖርት አሰልጣኝነት ባሻገር ከ12 ሚሊዮን ዶላር በላይ የሚገመት ሀብት እንዳለው ይነገራል።